ቤተክርስቲያናችን አስተዳዳሪ ተወደዳችሁ የልዑል እግዚአብሔር ቤተሰቦች ምዕመናን ሁላችሁ በልዑል እግዚአብሔር ስም እንደምሰነበታችሁ እንደምን ዋላችሁ። በቸርነቱ ጠብቆ ለዚች ዕለት ለዚች ሰዓት ያደረሰን በቤቱም የሰበሰበን ለባህር እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንግዲህ ጉባኤ ሲደረግ ጉባኤው ለመርሃ ግብሩ መሪ ኃይለ ቃል የተነሳንበት መጽሐፈ ምሳሌ ምዕራፍ 22 ላይ ያለ ኃይለ ቃል አባቶች የሰሩትን የቀድሞ የድንበር ምልክት አታፍልስ የሚል ነው ኃይለ ቃሉ። ከዚህ በመነሳት እግዚአብሔርን ቃል እንማራለን። የዚህ ኃይለ ቃል ዋና ሐሳብ ከኛ አስቀድሞ የነበሩ አባቶቻችን እኛ እንዴት በቤተ እግዚአብሔር መመላለስ በሃይማኖት መኖር እንዳለብን ሥርዓት ሰርተውልናል። ይህም የሚገባ ነው። ስለዚህ ያንን አንደኛ መረዳት መማር ማወቅ በዚያ የምናገኘውን ክብር ጸጋ ጥቅም መረዳት ከዚያ በዚያ መጓዝ መኖር ነው ከኛ የሚጠበቀው ማለት ነው። እና የራሳችንን ደግሞ ድርሻ ኃላፊነታችንን እየተወጣን መኖር ነው እንጂ የቀደመውን ማፍለስ ማፍረስ ማበላሸት አለ ይሄ ግንባታ አይደለም ማለት ነው። ስለዚህ በቀደመው ሥርዓት በአግባቡ መመላለስ የሚያስፈልግ እንደሆነ ነው ትምህርቱ። እኛ የሰንበት ትምህርት ቤት ልጆች ነን። ሃይማኖታችንን ጠብቀን የተማርን ያጠናን የምንኖር ነን እና መልእክቱ እኛ እንዲያናድርግ ለማለት አይደለም። ግን በየዘመኑ በአባቶቻችን የተሰራልንን ለሕይወታችን ጥቅም ያለውን ሥርዓት የሚቃወሙ የሚጻረሩ ደግሞ ስላሉ የኛ ሥራ በተሰራልን ሥርዓት መጓዝ ብቻ ሳይሆን ያ የተሰራውም ሥርዓት እንዲጸና ያንን ከሚጋፉ ከሚጻረሩ ሁሉ መጠበቅ የተሰራልንን ማክበር ግንዛቤ መጨበጥ። የተወለደ ልጅ እንዲሁ አያድግም አስፈላጊው ነገር ካልተሟላለት ማለት ነው። የተተከለ ተክል ብቻ እንደው አንድ ጊዜ ስለተከሉት አይጸድቅም ለፍሬም አይበቃም። ክትትል እየታረመ እየተኮተኮተ ቅጽር እየተቀጸረለት ተክልን ከሚያጠፉ ማናቸውም ነገሮች ጥበቃ እየተደረገለት ከሆነ ነው ያ ተክል የሚጸድቀውና
ፍሬ ሊሰጥ የሚችለው ማለት ነው። አንድ ክርስቲያን ስለሆነ እንደው በ40 በ80 ቀን ስለተጠመቀም በዛው ይጸናል ማለት እንዳይደለ ሁላችን እናውቃለን። መንሸራተት፣ መውጣት፣ መጠራጠር፣ መካድ፣ መጥፋት አለ። ስለዚህ በሃይማኖቱ ሰው እንዲጸና በየጊዜው ሊያደርገው የሚገባ ሊከታተለው የሚገባ መንፈሳዊ ስራ አለ ማለት ነው። ያንን ያሟላ ከተገኘ ነው መጽናት የሚችለው እና ስርዓትም ስለተሰራ ብቻ ጸንቶ አይኖርም ማለት ነው። ስለ ስርዓቱ ጥቅም መረዳት ሲኖር ማወቅ ሲኖር እንደገና ደግሞ በዚያም ሲመላለሱበት ነው። ሌላው ቀርቶ መንገድ እንኳን አንድ ጊዜ ከወጣ በኋላ ማለት ነው መንገድ ከተሰራ በኋላ አንደኛ ባይጠቀሙበት፣ ሁለተኛ ደግሞ ሲፈርስ ሲበላሽ መልሰው ባይጠግኑት መንገድነቱ እንደተጠበቀ አይቆይም። ይሄ ሁላችንም እናውቀው ይጠፋል ማለት ይበላሻል፣ መንገድነቱ ይጠፋል እና ስለዚህ መንገድን ሲጠቀሙበት ደግሞ ሲበላሽና ተጎድቶ ሲገኝ እንደገና ጥገና እንክብካቤ ሲደረግለት መንገድነቱ ይቀጥላል። ስርዓትም እንደዚህ ነው። ስርዓትን ስንኖረው ነው ስርዓትነቱ ጸንቶ የሚገኘው ማለት። ከዚያ በኋላ ደግሞ የሚጎዳበት ምክንያት ሲያጋጥመው ደግሞ እንደገና መንከባከብ ያስፈልጋል ማለት እንዳይጎዳም መጠበቅ ያስፈልጋልና ጠቢቡ ሰሎሞን የነገረን ምንድነው? ግልጽ አድርጎ አንደኛ አባቶች ይላል። አባቶች ብሎ እንግዲህ የቤተ ክርስቲያንን አባቶች ሊቃውንቱን ስርዓት ለመስራት የተገቡትን ይጠቀሰልን ማለት ነው እና ዝም ብሎ የቀድሞ የድንበር ምልክት ብቻ አይደለም እና አባቶች የሰሩትን አንደኛ፣ ሁለተኛ ደግሞ የቀድሞ ይላል። ሃይማኖቲቱ ራሱ ቀደምት ናት፣ መንትያም ቅጥያም አምሳያም የሌላት ንጽሕት አንዲት ሃይማኖት ናት እና ነብየ እግዚአብሔር ኤርምያስም በመንገድ ላይ ቆሙ ተመልከቱ የቀደመችቱ መንገድ ይልና ስለቀደመችቱ መንገድ ስለቀደመ ድንበር ስለቀደመ ስርዓት ማለት ነው የሚያሳስበን እና ያችን የቀደመችቱን መንገድ ጠይቁ ከዚያ በኋላ በእርሷ ምን አድርጉ ይላል ሄዱ ይላል ትንቢተ ኤርምያስ ምዕራፍ 6 ላይ። ከዚያ በኋላ ባሳዛኝ ሁኔታ የሚገልጸው ምንድነው? እነሱ ግን አንሄድባትም አሉ ብሎ ነው። በዛች በቀደመችቱ መንገድ ሄዱ ይልና ምን እንጠቀማለን ትሉ እንደሆነ ለነፍሳችሁ ይላል፣ ለስጋ አይደለም፣ ለነፍሳችሁ ረፍት ታገኛላችሁ ይላል። እነሱ ግን አንሄድባትም አሉ ብሎ ደግሞ ያስረዋል ማለት ነው እና በዚያ በቀደመ ስርዓት መመላለስ ላልፈቀዱ ሰዎች የተነገረባቸው ትንቢት ነው ማለት ነው የትንቢተ ኤርምያስ እና ስለዚህ ስለቀደመ የአባቶች ድንበር እንግዲህ አንዱን ቦታ ክልል ከሌላው የሚከፍል አይደል በያንድ ሰው ይዞታው በግልጽ የሚያሳይ ማለት ነው። ከዚህ እስከዚህ ነው በደም የተለካበት መሬት የተሰፈረበት ድንበር ምንለው እና በሃይማኖትም እንደዚሁ ነው። አንዱ ከአንዱ በግልጽ ተለይቶ የሚታወቅበት አማኙ ከኢአማኒ የሚለይበት ማለት ነው። በህግ በስርዓት የሚሄደው ከስርዓት አልበኛው የሚለይበት ማለት ነው። ህጋዊው ጤነኛው ትክክለኛው ሰው ከአጥፊው የሚለይበት ነው ስርዓት በቤተ ክርስቲያን ማለት ነው እና ስለዚህ አባቶች የሰሩትን የቀድሞ የድንበር ምልክት ምን አታረግ ይላል አታፍልስ አታፍርሰው ማለት ነው። ማፍረስ በጣም የከፋ ነው። ለማንም ለራስም እንዳይሆን ለሌላውም እንዳይሆን ማድረግ የሁሉም ማድረግ መበተን ማለት አይደለም እንዴ? ማፍረስ በቃ ድንበር ጨርሶ እንዳይኖር ማድረግ ማለት ነው። እንዳይለይ አድርጎ ይሄ ከፋው ነው። አታፍልስ ማለት ለኔ ከዚህ እስከዚህ ይሻለኛል ብሎ የሌላውን አጥብቦ የራስን ማስፋት አይደለም። ባልወደደው ደግሞ ሲሆን አጥብቦ ሌላው እንዲሰፋ ማድረግ እንደዚያ ማድረግ ነው እና ማፍለስ ቦታ ማንቀየር ማለት ነው መለወጥ ማለት ነው።
አሁን ከጾም አንፃር ብናየው ከሥርዓተ አምልኮ አንፃር ብናየው ቅዳሴው ረዘመና ምን ይሁን ማለት ይጠር ማለት ይሄ ንባቡ ነገራተ እግዚአብሔር ቃላተ እግዚአብሔር ለእግዚአብሔር ምናደርገው ማናቸው ማስተዋጽኦ ይቀነስ ይሰፈር ማለት እና ለጻድቃን ለቅዱሳን ስለሚደረግ አክብሮት እና ያላቸውን ቃል ኪዳን ጠብቆ መኖርን አይደለም ለነሱማ እንደዚህ ነው እንጂ ብሎ ማለት ነው ቀድሞ ካለ ከትውፊታችን ከሥርዓታችን በተለየው ሁኔታ ይሄ በደንብ የምንሰማው ነገር ነው ማለት ነው ተመልከቱ ጾሙ በስቷል ይቀነስ ማለት በተለይ አሁን ባለ የታድሶ እንቅስቃሴ ራሳቸው በመግለጫቸው በደንብ ቁጭ ግልጽ አድርገው ያስቀምጡት ነው የኛ አቋም ይሄ ነው እንዲሆንልን እንፈልጋለን ምንመራው ምንሄደው በዚህ ነው ብለው በሃይማኖት መግለጫቸው ያስቀምጡት ነው አጽዋማቱ ምን እንዲሆኑ ማለት እንዲቀነሱ እና የጸሎት ሥርዓታችን ላይ አጽዋማቱ ላይ ክብረ ቅዱሳን ላይ የተነሳ ዘመቻ እናያለን ማለት ነው እና ቀደም ሲል ያለንን ሀብት ጸጋ ሁሉ የሚያሳጣን አካሄድ ማለት ነው እና ስለዚህ የቀድሞውን የድንበር ምልክት ቀድሞ አባቶች የሰሩትን የድንበር ምልክት ምን አታድርገው ይሄ በስቷል ብለ አትቀንስ አንሷል ብለ ደግሞ አትጨምርበት አታፍልስ ማለት ነው እና የቀድሞውን የድንበር ምልክት አታፍልስ ይላል ይህ ኃይለ ቃል ያለው መልእክት ጥልቅ ከመሆኑ የተነሳ ከጽናቱ የተነሳ ጠቢቡ ሰሎሞን መልሶ ይደግመዋል አሁን ያነበብኩላችሁ ኃይለ ቃል መጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይ ያለ ነው እንደገና ደግሞ ቢርቀው ቢጥመው ደገመው ይላል ትርጓሜያችን የተወደደውን ነገር እንደገና ቀደም ሲል የተናገረው መልሶ ያመጣዋል አጽንኦት ለመስጠት ማለት ነው አሁን ይሄንን ኃይለ ቃል መጽሐፈ ምሳሌ ምዕራፍ 23 ቁጥር 10 ላይ ደግሞ ሲደግመው እናያለን የቀድሞውን የድንበር ምልክት አታፍልስ በቀደመው ኃይለ ቃል አባቶች የሰሩትን ነው የሚለው አባቶች የሰሩትን የቀድሞውን የድንበር ምልክት አታፍልስ ይላል ሁለተኛው ኃይለ ቃል ደግሞ የቀድሞውን የድንበር ምልክት አታፍልስ ማን የሰራውን አስቀድሞ ገልጾታል አባቶች የሰሩትን የሚለው እና ስለዚህ ሥርዓት ተሰርቶልናል ሥርዓት ከሌለ ዋና ነገር እንኳን የሚጠበቅበት ምንም ምክንያት አይኖርም ሥርዓት አንደኛ ሁላችን አንድ እንድንሆን እንዳንከፋፈል እንዳንለያይ ያደርጋል በዚች በቅድስት ቤተክርስቲያን ብዙዎች ሆነን ተሰብስበናል ስንጸልይ በተሰራው ሥርዓት አባታችን ሆይ በሉ ጸልዩ ስንባል የተሰራ ሥርዓት ስላለ ድምጻችን ሳይቀዳደም የተለያየ ድምጽ ሳይሰማ የተዘበራረቀ ነገር ሳይሰማ ሳንታወቅ ሳንረባበሽ ጸሎቱን እናደርሳለን ሥርዓት ነው እንኳን እንዲያረጋግጥ ጸልዩ ሲባል ሁላችንም በልባችን ያሰብነውን ምናወጣው ምናወርደው ምንፈልገውን የምንናገር ቢሆን ኖሮ ቤተ ክርስቲያን መሆኗ ይቀር ነበር በእውነት እንደ በረት ትሆን ነበር ምን ያህል ትርምስ እንደሚፈጠር ሁላችንም እናውቀው ነው እና ሥርዓት ምእመናንን አንድ ያደርጋቸዋል አንድ ቃል አንድ ልብ በአንድነት ተጓዥ ያደርጋቸዋል ያስማማቸዋል የሥርዓትን ጠቀሜታ በትንሹ እንዲህ ከመሰለው በመነሳት ልንገነዘብ እንችላለን ሥርዓት መፈጸም ያለበት መንፈሳዊ ሥራ ሳይቋረጥ ያለ መዘናጋት እንዲፈጸም ያደርጋል አሁን ለምሳሌ ስለ አጽዋማት ሥርዓት ተሰርቷል ጾም በዚህ ቀን ይገባል በዚህ ቀን ይወጣል የተሰፈረ የተለካ ባይሆንና እንደዛ ባይቀመጥ ኖሮ በዘፈቀደ ሰው እንደፈቀደ እንዲጾም ተለቆ ቢሆን ኖሮ በየዓመቱ የምንጾመውን ጾም እንጾመዋለን ወይ በስነ ስርዓት እንጾመው ነበር ወይ ተመልከቱ መጾም አስፈላጊ መሆኑን አምናለው የሚል ልብ ያለው መንፈሳዊ ሰው እንኳን ሥርዓቱ ባይኖር ኖሮ አይጾምም
እንደውነቱ ለመናገር ስርዓት ግን መስመር ያስይዘናል መፈጸም ማከናወን ያለብንን መንፈሳዊ ስራ በትክክል እንድንተገብረው ያደርገናል አንድ ነገር በዘፈቀደ እንዲሰራ ሲለቀቅና ሰዓት ሲለካለት የተመደበ ሲሆን የታዘዘ ሲሆን የሚሰራበት መጠን ይለያያል ማለት ነው አሁን ለምሳሌ አንድ ሰው ትምህርት ቤት ተመዝግቦ እማራለሁ ብሎ የሚማርበትን ክፍለ ጊዜ ተበጅቶለት ገብቶ ሲማር በስነ ስርዓት ተምሮ በ3 ወር በ6 ወር በአመታትም የሚያልቀው ትምህርት በተሰራለት ሁኔታ ይፈጸማል ያ ኮርስ ወይም በመርጃ በትምህርት መርጃ መሳሪያ በማናቸው ሁኔታ በጽሁፍም በድምጽም ሊሆን ይችላል ቢቀርብለትና ራስ ሲመች አንብበውና አውቀህ አጥንተህ ድረስበት ቢባል ሁላችን ምናደርገው ስለሆነ ነው በ6 ወር በ3 ወር የሚያልቀውን እንደዚህ አይጨርሰዋለን ወይ በዘፈቀደ እንድንሄድበት ሲሰጠን ማለት ነው ትምህርት ቤት ገብተን እንደምንማር እንፈጽመዋለን የ3 ወሩ 3 አመት እሱም ከተቋጨልን ነው ያሰብን ስንት አመት ያለፈብን ጉዳይ የለም ስርዓት ውስጥ ስላልገባን ማለት ነው ስለዚህ ስርዓት አንድ ስራ በትክክል እንዲሰራ በተመደበለት በተያዘለት ክፍለ ጊዜ በጣም እንዲጠናቀቅ ያደርጋል እና ለዚያ ነው ቅዳሴ በዘፈቀደ የሚገባ ቢሆን ይቀደስ ነበር ወይ ጾም በዘፈቀደ የሚጾም ቢሆን ይጾም ነበር ወይ በ40 በ80 ቀን የሚጠመቁ ህፃናት ደስ ባላችሁ ጊዜ አስጠምቁ ቢባሉ ምዕመናን በትክክል እንደዚያ ያስጠምቁ ነበር ወይ ተመልከቱ እና እንዲህ አድርጎ ማሰብ ያስፈልጋል ሰው ሌላው ቀርቶ እንኳን ንስሐ ግቡ ቁረቡ ይባልና በዚህ ቀን ቁረቡ እንኳን ስላልተባለ ማለት ነው ስንቶቻችን ነው እንደ ጥምቀት ቀን እንደሚከበረው ቀን እንደተቆጠረቀለት ማለት ነው አሁን ለመቁረብ በዚህ ቀን መቁረብ አለብኝ ያለ የሚቆርብ ስንት ነው በእኛ መሃል ማለት ነው ያንን እንደው ሲደርስልኝ ሲቀናልኝ ሲሟላልኝ ይላል እየወደድ ነው ከዚህም የበለጠ ህይወት ጸጋ ክብር እንደሌለ ያወቅን ማለት ነው ያለውን ነገ ማለት እንመልከተውና ራሳችን እንድናስበው እንድንመዝነው ነው ስለዚህ የሥርዓትን ጠቀሜታ በሚገባ ማወቅ ያስፈልጋል ማለት ነው እና የተሰራውን ሥርዓት ለመፈጸም እንኳን የሚሰንፍ ሰው ራሴን ወገቤን የሚል ሰው ማለት ነው ሥርዓት ሰርተን ፈጽም ቢባል ኖሮ ይችል ነበር ወይ እና ሥርዓት ለሰሩልን አባቶቻችን ምስጋና ያቀረብን እንዲህ ተሰርቶ ተበጅቶ ባይጠብቀን ኖሮ ምን ነው ነበር እያልን ነው የተሰራውን ሥርዓት መፈጸም የሚጠበቅብን ማለት ነው እና ስለዚህ ስለ ሥርዓት ጠቀሜታ እንዘርዝር ብንል ተዘርዝሮ የሚያልቅ አይደለም ምዕመናን አንድ መንፈስ አንድ ልብ አንድ ቃል እንዲኖራቸው ያደርጋል መሰራት ያለበት ስራ በጊዜ በአግባቡ እንዲከናወን እንዲጠበቅ ያደርጋል ከዚያ ሌሎች መደበኛ የሆኑ በስርዓት እንደ አጥሮ ሆኖ ማለት ነው የሚጠብቃቸው ደግሞ ብዙ የሃይማኖት ተግባራት አሉ በቤተክርስቲያናችን ስርዓት ባይኖር ዶግማውም አይኖርም ይሄን ማወቅ ያስፈልጋል ዶግማው ራሱ የሚጠበቀው በምንድነው በስርዓት እንግዲህ ጾም ትምህርት ሃይማኖት ነው ዶግማ ነው አይደለም እንዴ ጾም በመጽሐፍ ቅዱስ የታዘዘ ነው ማለት ነው ይሄ እንደዚህ ሆኖ ሳለ የምንጾምበት ሰዓት ለት ጊዜ ቀኖና ነው እነዚህ ባይኖሩ መጾምም አይኖርም ማለት ነው በሌላ አነጋገር እና ትምህርት ሃይማኖቱ ዶግማው ራሱ የሚጠበቅ በምንድነው በስርዓት ነው እና ይሄንን አውቆ ተገንዝቦ ክርስቲያን ለሥርዓተ ቤተ ክርስቲያን ክብር መስጠት ያንን መፈጸም ይሄንንም የሚያጠፉ የሚያበላሹ የደረሰውን አዝመራ የሚያጠፉ የደረሰውን ወይ የሚያበላሹ ያፈራውን ማለት ነው ቀበሮቹን ጥቃቅን ቀበሮች የተባሉ እነዛን አጥምዶ መያዝ መከታተል ያስፈልጋል ማለት ነው እና በዛሬ ሁላችን እንደምናውቀው
በብዙ አጣጫ መረጃው ስላለን እንደ አዲስ እንደው ታድሶ እንዲ ነው መናፍቃን እንዲ ነው እየተባለ የሚነገርበት ሰዓት ላይ አይደለም እኛ አሁን ያለ ነው ማለት ነው የበለጠ ከዛ አልፎ ስራ መስራት ነውና የሚጠበቅብን ማወቅ ያለብንን ማወቅ ስርዓታችንን በሚገባኛው ራሳችን መገንዘብ ማወቅ ይኖርብናል እና ስለዚህ ጠይቡ ሰሎሞን አባቶች የሰሩትን የቀድሞ የድንበር ምልክት አታፍልስ ይላል ሌላው ለስርዓት ተጻራሪ የሆኑ ክፍሎችን ባና መሰግናቸው ማለት ነው እኛን ግን እንድንነቃ የሚያደርጉን ናቸው እና አረም ባይኖር ኖሮ ገበሬ ይተጋ ነበር ወይ ገበሬ ንቁ ሰራተኛ የሚያደርገው አዝመራውን የሚያጠፋበት የሚያበላሽበት ነገር መኖሩ ነው የሚያሰጋ ነገር መኖሩ ነው ተክቶ እንዲሰራ የሚያደርገው ስለዚህ በዛም ደግሞ ተጠቃሚ ይሆናል ማለት ነው በሃይማኖት የሃይማኖትን ነገር የሚያጠፉ ስርዓት የሚያበላሹ አሉ ወደፊትም ይኖራሉ እዚህ በምንም መልኩ ቢሆን ማስወገድ አንችልም እና ራሳችንን መጠበቅ ቤተክርስቲያናችንን መጠበቅ ቤተሰቦቻችንን በሃይማኖት መጠበቅ ነው የሚገባንና እንደ አንቂ ማሰብ እንደ ደወል መቁጠርና የተፈጠረውን ክስተት በጥፋት በተንኮል ቢያደርጉትም እኛ እግዚአብሔርን በማመን በበጎ መቀየርና ይሄ እኔ እንድነቃ ነው እንድማር ነው እንዳውቅ ነው እንድጠነቀቅ ነው ማለት ያስፈልጋል ሌባ ባይኖር ኖሮ በር ሚዘጋ በር አይኖርም ነበር ይሄ ሁሉ የደህንነት ሁኔታ መቆጣጠሪያ ነገር ልዩ ዘመናዊ ቴክኖሎጂ ሁሉ ለመፈጠር ባልበቃም ነበር ግን አጥፊ እንደው አፍራሽ ተልኮ ያለው ስለበዛ ልክ በጥፋቱ መጠን ልክ ደግሞ ያን ጥፋት ማረሚያ መከላከያ ደግሞ ይሰናዳል ማለት ነው ስለዚህ አንድ ሰው ቤቱን እንደዚያ እንደሚጠብቅ ማለት ነው ሌባ በማናቸው ሰዓት እንደሚመጣ ባያቅም ቅሉ ቤቱን ዘግቶ ንብረቱን ደህንነቱን እንደሚጠብቅ እኛም ያለንን ነገር መዝግበን ቆጥረን አውቀን መጠበቅ አለብን ማለት ነው ሀብት ንብረት ያለው ሰው እኮ ያለውን ሀብት ንብረት እንኳን በሚገባ ካላወቀው ይዘረፍ አይዘረፍም እኮ አይደለም እንዴ ስለዚህ እኛ ስርዓታችንን ያለን የሃይማኖት ጥራት በእውነት ምስጢሯን ትምህርቷን በሚገባ ተገንዝበን ቢሆን እንዲህ ያለው ነገር አስጊ አይሆንም ነበር ለማለት ነው ባጭሩ ብዙዎቻችን ስለ ተሐድሶ መናፍቃን በዜና በልዩ ልዩ ሁኔታ የሰማነውንና ያለንን መረጃ ወይ ምናውቀውን ያህል ስለ ሃይማኖት ትምህርታችንስ እናቃለን ወይ በሚገባ አንድ ርዕሰ ጉዳይ ላይ ያን ያህል ሰፋ ያለ ግንዛቤ ያለን ወይ ተብለን እንኳን ብንጠየቅ ብንፈተሽ ማለት ነው ምናጎደል ብዙዎች እንኖራለን ስለዚህ ዜናውን ወሬውን ያንና የመሳሰለውን ሳይሆን የሚጠቅመንን የራሳችን የሆነውን ነገር በሚገባ ማወቅና መጠበቅ ይኖርብናል ስለዚህ ትኩረታችን ወደ ራስን ወደ ማወቅ ወደ መማር ወደ መሰልጠን መሆን አለበትና ሁሉም ምእመን በቤተክርስቲያናችን ያህል ሃይማኖትን የሚያጠንቁቅ ቢሆን ኖሮ አሁን የተከሰተው ነገር ይሄን ያህል የሚያስፈራና የሚያሰጋ ይሆን ነበር ወይ ብለን ስንጠይቅ እንደው በትንሽ መጭበርበርና መመሳሰል መምታታት ግራ መጋባት ማለት ነው መፈጠሩን እንዲህ ስንመለከት ያሉንን የምእመናን ሃይማኖታቸውን በሚገባ የመገንዘብ ሁኔታ ዝቅ ማለቱን ነው የሚያሳየው እንጂ ከሐሳብ ነፃ ነው ነበር ምንም ምእመን ከጉያችን የማይነጠቅበት ደረጃ ላይ ደርሰን ቢሆን ኖሮ ማለት ነው እና አስተምረን ቢሆን ኖሮ ምእመናንም ተምረን ቢሆን ኖሮ ማለት በሚገባ ሃይማኖታችን አውቀን ቢሆን ይሄ ስጋት ይሄን ያህል ተጋድሎ የሚነገር የሚወራ አይሆንም ነበር ማለት ነው ስለዚህ ቅዱስ ጴጥሮስ እንደተናገረው በእናንተ ስላለ ተስፋ ስለምትወርሱት የእግዚአብሔር መንግስት ሕይወተ መንግስተ ሰማይ ስላላችሁ ስለ ሃይማኖታችሁ ለሚጠይቃችሁ ሁሉ
መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው ስለዚህ እኛ ያለንን ነገር አውቀን መናፍቃኑ ብዙ ባወሩ ቁጥር ይሄማ እንደውም ጥሩ እድል ነው እኛ እኮ ሄደን ልናስተምራችሁ መጥተን ደርሰን ልንነግራችሁ ይገባ ነበር እናንተ ጥያቄ አድርጋችሁ ካነሳችሁትማ ታደልን ማለት ነው ለመስማት ዝግጁ ሆናችሁ ነው የምትጠብቁን እንድትሰሙን ማግባቢያ እና መንገድ ጠረጋ ሁሉ የለብንም ማለት ነው ብሎ ላነሱ ጥያቄ መልስ እየሰጡ ብቻ መኖር ነበር የሚጠበቅብን ማለት ነው ተመልከቱና ኛውን ገና ስለ ራስን ስለመጠበቅ ስለመከላከል ባኖ አሁን ገና ራስን ስለማወቅ እና ተጠልፌ ሄዳለሁ እሳሳታለሁ ሰናከላለሁ ብሎ መጨነቅ ላይ መገኘታችን ያለንበት ልካችንን ነው የሚያሳየን ማለት ነው የሚነግረንና ያ እንዳይሆን ምን ጊዜም ቢሆን የሃይማኖታችን ራሳችን ማወቅ መቻል አለብን ማለት ሃይማኖት በልብ በህሊና የሚኖር ነው በልብ ምናምነው በአእምሮ ምናውቀው ነው አይደል ምንማረው ምንረዳው ነው እንጂ ሰው ዘንድ ምናስቀምጠው ቁስ አይደለም ማለት ነው ገሌ ነግርልኛል ገሌ ያስረዳልኛል ምንለው ነገር ስላልሆነ ማለት ነው ያ ስለሆነ ራሳችን ሃይማኖታችን በሚገባ ማወቅና መረዳት ይጠበቅብናል ይሄ ከሆነ ከስጋት ነፃ መሆን ይቻላል ስለዚህ አሁን እንግዲህ ጉባኤያችን የሰንበት ትምህርት ቤቶች ህብረት አንድነት ነው አይደለም እንዴ እና ሰንበት ትምህርት ቤት የሚለውን ኃይለ ቃል ርዕስ ይዘን ስናስበው ሰንበት ትምህርት ቤት በሰንበት ወጣቶች የሚሰበሰቡበት ትምህርት የሚማሩበት አጀንዳው ዓላማው የሚማር የሚያስተምር ማለት ነው ከዛ ጋር የሚገናኘው እና እኛ ወደ ሌሎቹ በሰንበት ትምህርት ቤት ውስጥ በየዘርፉ ወዳሉ ስራዎች አዘንብለን ለመማር ለማስተማር ሂደቱ የሰጠነው ጊዜና ትኩረት አንሶ መገኘት መቻል የለበት ሰንበት ትምህርት ቤት አባላቱ በሙሉ የተማሩ ሌላውንም ለማስተማር የሚበቁ እስኪሆኑ ድረስ ማለት ነው የመጀመሪያ ትኩረቱ መሆን ያለበት ይሄ እና ምዕመናን ሃይማኖታቸውን እንዲያውቁ የምዕመናን ልጆች ሃይማኖታቸውን እንዲያውቁ ነው የሰንበት ትምህርት ቤት መስራታ ዓላማው መነሻው ይሄ ስለዚህ በቃል የመጣው በቃል በመጽሐፍ የመጣው በመጽሐፍ ቴክኖሎጂው በደረሰበት ሁሉ ስርዓተ ቤተክርስቲያን ሊያጠፋ የመጣው አስተሳሰብ መርህ ሁሉ ነክሶ ሊያወጣ በሚችል ሁኔታ ሲሆን አልፎ ቀድሞ ካልሆነ ደግሞ በእኩል ደረጃ ተከታተሉ ሳይቀደሙ ስራ መስራት የሰንበት ትምህርት ቤት ድርሻና ዓላማ ነው ይሄን አውቆ መማር ማስተማርን ማጥበቅ ትኩረት መስጠት ያስፈልጋልና ዛሬ ግድ መምህር በአካል ካልተገኘ መምህር የለኝም ተብሎ የሚቀመጡበት ሰዓትና ጊዜ እንዳልሆነ ሁላችን እናውቃለን እና ስንት መንገድ ስንት አማራጭ አለ እና እንኳን በቅርብ ባለ በሩቅ ባለ ሰው ብዙ መማር የሚቻልበት ሰዓት እንኳን ሰው ኖሮ ሰው ሳይኖር ብዙ መማር የሚቻልበት ዘመን እና ጊዜ ላይ ደርሰናል እና ይሄንን ከግምት ውስጥ አስገብቶ ብዙ መዘጋጀት ለመማርም ለማስተማርም ብዙ መዘጋጀት ያስፈልጋል ትምህርትንም ቸል አለ ማለት እድል ሳለ ሳይጠቀሙበት አለ ማለፍ ያስፈልጋል የሚማሩበት እድል እያለ ሳይጠቀሙበት በመዘናጋት ማለፍ የለበትም ትልቁ ጥፋት መማር ሲቻል ሳይማሩ መቅረት ነው እና አስመርዕሳ ለክህደት ጸጊበ ትምህርቱቱ ክህደት እኮ ሌላ እንዳይመስላችሁ እንደው የክህደት ራስ ማለት ትምህርትን መሰልቸት በቃይ ማለት ትምህርትን መጥገብ እና መማር የተቻለ አለመማር ነው ይሄ ነው ክህደት ሌላ ነገር እንዳይመስላችሁ በሚገባ መማር ይኖርብናል እና ሃይማኖታችን በሚገባ ተመረን ጠብቀን ቢሆን ኖሮ የተሐድሶ መናፍቃን ጉዳይ አካሄዱ በጣም ቢያሳስብ ብዙ ስላወራንበት በጣም ተጋነነ መጠን አልፏል አቅማቸው እንደዚህ አይደለም በጣም አናጋናቸው ተቋማዊ እንትናቸው ክሬዲታቸው እየጨመረ ሳይኖሩ ማለት በካምፓኒ ደረጃ ብናስበው
ሁለት ሰዎች ሶስት ሰዎች የሚሰሩትን ዓለም አቀፍ አድርገው አጋነው እንደሚሰሩት ማለት ነው እንደዛ አድርገው እንደሚሰሩት በአንድ ቢሮ በአንድ ስቱዲዮ ውስጥ የሚሰራ ነገር ምን ያህል ዓለምን ሊያጦዝ እንደሚችል እናውቃለን አሁን በዘመናችን እና የተወሰኑ ሰዎች ስራቸው ምንጫቸው ዓላማቸው ምንም ይሁን እኛ ከነሱ ጀርባ እንደዚህ ያለ ይሄን ያህል ካፒታል ይኖራል ይያለን በታሪካቸው ጠግበናል ማለት እንደዚህ ማጋነን አይደለም ይተበቅብን ማለት ነው ይሄን ያህልም ዋጋ መስጠት ይሄ ማለት ምን አድርገው ጥንቃቄ እንድንሰልፍበት እንድንደክምበት አስፈላጊው ስራ እንዳንሰራ አይደለም ይሄ እንደተጠበቀ ሆኖ ግን በእውነት እንዲህ ናቸው ወይ እኛ በመናወራው ልክ ናቸው ወይ የሚለው ማሰብ ያስፈልጋል እና ጥቂቶች ሆነን እንደው ከነሱስ ባለፈው ሁኔታ ልንሰራ አንችልም ነበር ወይኛ እንኳን ሰንበት ትምህርት ቤት ሁሉ አብሮ አንድ ሆኖ እንኳን በቤተ ክርስቲያን ደረጃ በመላው ቤተ ክርስቲያን ደረጃ አንድ ሰንበት ትምህርት ቤትና አንድ ማህበር እንኳን ይቋቋማቸው የለም ወይ አይደለም እውነት አይደለም አዎ ስለዚህ ይሄን ያህል አጋነን ምናስበው ጉዳይ ነበር ወይ ስንፍና ውጦን ባይሆን ኖሮ ማለት ነው ደክመን ባይሆን ኖሮ እና ይሄንን ከግምት ውስጥ ማስገባትና በእውነት በሚገባ ስራ መስራት ያስፈልጋል ሚለውን ከግምት ውስጥ እንድናስገባው ነው አባቶች የሰሩትን ራሳችን የቀድሞውን የድንበር ምልክት ምን አታድርግ አዎ ስርዓት አታበላሽ ስርዓት አታጥፋ እና እንዲህ ያለ ሰው ከተገኘ ደግሞ ሐዋርያው ቅዱስ ጳውሎስ በስርዓት ከማይሄድ ወንድም ትለዩ ዘንድ ይላል ምንም አያስተባብልም ማለት ነው ጤነኛ ካልሆነ እንዲህ ካለ ሰው ደግሞ ጨርሶ ስርዓት አልበኝነት እንዳይጋባብን ማለት ነው እና መራቅ መንገር ማስረዳት መውቀስ መገሰጽ እና ራስን መጠበቅ የሚያስፈልግ መሆኑን መገንዘብ ያስፈልጋል ሚለውን እንድናቅ ነው ዋናው መሰረታዊ ነጥብ የሥርዓት ጥቅምና አስፈላጊነት በደንብ ልናውቀው ይገባል ሃይማኖትም ምግባርም ህይወትም የሚጠበቀው በዚያ ነውና ስለዚህ የተሰራልንን ሥርዓት ክብሩን ዋጋውን በሚገባ ምን እናርገው ማለት ነው እንወቀው እና መናፍቃኑ 2000 ዘመንና ከዛም በላይ ወደ ኋላ ሊመልሱን ነው የሚፈልጉት ይሄን መገንዘብ ያስፈልጋል አሁን እንደው አዋራ በኖባታል የማይሆን አሰስ ገሰስ ተጭኖባታል ቤተክርስቲያኒቱ መታደስ አለባት መገላለጥ መጠራረግ አለበት በሚል አይነት አነጋገር ማለት ነው አባቶቻችን ጌታችን ለሐዋርያት አስተምሮ ሐዋርያትም ለተከታዮቻቸው አስተምረው ከዚያም በኋላ የተነሱ ሁሉ በየዘመኑ የመጽሐፍ ቅዱስን ኃይለ ቃል ያራቀቁ የተረጎሙ ሥርዓት እየሰሩ ቤተክርስቲያን ስትገነባ መሰረቱ ክርስቶስ ሆኖላት ማለት ነው ስትገነባ እያንዳንዱ እንዴት እንደሚያንጽ ይጠንቀቅ ከተመሰረተው ሌላ መሰረት አይመስረት ሐዋርያው ቅዱስ ጳውሎስ እንዲህ ነው የሚለው መሰረቷ ክርስቶስ አምላካችን ነው እና በዚያ ላይ ደግሞ በሥርዓት ያሸበረቀች ያጌጠች ነው የመጣችው ይሄ ሁሉ የተገነባው ነገር ሀብለው ሁሉን ነገር እንደው ሀብለው ለማስጀመር ያ ለክርክር ይረዳል የተሰራው ሥርዓት እኮ ምንም ወደ ቀኝ ወደ ግራ እንዳንል የሚያሰኝ ነው እንዲህ ልባህላ እንዲያሰኝ ተተርጉሞ ያለቀ ተብራርቶ ያለቀ ሥርዓቱ ተሰርቶ እንዲማ ብታደርግ ከዚህ ሥርዓት ጋር አይስማማልህም ይጋጭብሃል እየተባለ ማለት ነው ሃይማኖቲቱ ተጠብቃ የኖረችበትን ሥርዓት ልክ እንደ ጉድፍ በመቁጠር ይጠረግ ማለት ክርክር መለያየት ማብዛት ማምጣት ወደ ኋላ መመለስና ልክ ሃይማኖት ዛሬ እንደተጀመረ ጌታችን ክርስትናን እንደሰበከበት ዘመን ከዛ ጀምሮ እንደመነሳት ሊያስተምሩ ሊሰብኩ የሚሞክሩ ማለት ነው እና ያ ማለት ምን ማለት ነው 2000 ዘመን ወደ ኋላ መመለስ ማለት ነው እና ይሄን ከግምት ውስጥ አስገብቶ ሃይማኖታችንን መጠበቅ ትልቁ ቁም ነገር መማር የራሳችን ሃይማኖት በሚገባ ማወቅ እንኳን ለራሳችን ለሰው በመንተርፈበት ደረጃ ሃይማኖትን ማወቅ ግዴታ ነው በእውነት እና ይሄን እንድንገነዘብ ነው ሥርዓታችንን እንጠብቅ እንኑረው እንደው ብቻ ያፍ ጀግና አርበኛ እንዳንሆን ማለት ነው
እንማረው እንወቀው እንኑረው ማለት ነው እና ራሳችንን ያልጠበቅነው ሌላው ሰው ሲያፈርሰው ብንቆጣ ምንም ልዩነት የለንም ጾም ይቀነሳሉ ሲባል በጾም እየበላ ቢላውን እያፏጨ ማን ነው እንደዚህ ያለው እንዳለው ሰው ተረት ማለት በጾም እኮ እየበላ ራሱ ይሄ ግን ሰፍቷልና ጾም ይቀነስ ይላል እሱ ልክ እንደ አርበኛ እንደ ጀግና ጾም ገድፎ የሚበላበትን ቢላ እያፏጨ እንዲማ አይሆንም ማን ነው እንደዚህ ያለው ይሄ ጾም ከሻረው ሰው በምንድነው የሚለየው ነው እንዲህ ያለው ሰው ባልከፋ አይደለም እንዴ በስም መነገድ ነው የሚሆነው ስለዚህ እንዲህ እንዳይሆን ነው ራሳችን ቤተክርስቲያናችንን ትምህርቷን ስርዓቷን በሚገባ እንጠይቅ እንማር እንወቅ ጠብቀን እናስጠብቅ ኖረንባት እንጠቀምባት የሚለውን እንድንገነዘብ ነው ይቆየን የሰማነውን በልቦናችን ጽላሽ ጻፍልን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን አሜን እነዚህ የሬዲዮና የቴሌቪዥን አስተዋቂዎች በጣም ያበዙት በጣም ያበዙት የስጋ ጣዕም ያለው ስጋን የሚተካ የጾም ምግብ የሚል ማስታወቂያ ኮስተር ብለው ሲሰሩ ይገርመኛል ምን ይሄ ብቻ አንዷ ወተት በቆሟ ስትገስም ሴት ናት ምን አለ ቁጭ ብላ እንኳን ብትጠጣ ታዲያ ባሏ ከውስጥ ይወጣና በጾሙ ብሎ ይደነግጣል ገሳሚዋ ፈገግ ብላ ምንትስ ወተት ጾም የለውም ትለዋለች እሱም ተከትሎ ግስም ያደርጋል ልጆቹ ተሽቀዳድመው ወጥተው አብረው ይገስማሉ አስተዋቂው የወተት ንጥረ ነገርን በመተካት ለሰውነት ጥንካሬ የሚሰጥ የጾም ወተት እያለ ያደንቃል የጾም ብስኩት የጾም ቅቤ የጾም አሳ በተለይ ለክርስትና እምነት ተከታዮች ጣዕምና ሽታ ሁሉ ያሟሉ ግን የጾም ምግቦች ወተቶች እያለ ይቀጥላል ግን የጾም ዓላማው ምን ነበር እነዛ የፍስግ የተባሉ ምግቦችስ ለምን ተከለከሉ በያዙት ንጥረ ነገር ሰውነት ላይ የሚያሳድሩትን ብርታት ማስቀረት ስጋን ማድከምና መንፈስን ማበርታት አልነበር እንዴ ዓላማው አንድ ሰው የስጋ ጣዕም ያለው የስጋ ንጥረ ነገርን የሚተካ ምንትሱን ጥርቅም አድርጎ ከበላ የጾም ማኪያቶን ከጨለጠና ካሰኘውም የጾም ወተቱን ባንኮላ ከለጋ ምን ቀረው ታርዶ የሚበላ ሰው ሰራሽ ዶሮ የጾም እንቁላልና የጾም ስድብ እሱ ይቀርው ለማንኛውም እንኳንስ በጾም በፍስግም ዝም ብሎ የተገኘው ሁሉ ማጋበስ በራሱ ያደክማል በርግጥ እነዛን ነገሮች መውሰድ ያለባቸው ህመምተኞች ኖሩ ይችላሉ ህመምተኞች ግን መጀመሪያም እንዲጾሙ አይገደዱም እናም ባካችሁን ተው ከሆዱም ከመላሱም ከመንፈስ አጋባሽነቱም ታቅበን አንዳንዴ እንኳን ጾማችንን እንጾምበት በሏቸው አጋስሶችን ሰደብኳቸው እንዴ የጾም ስድብ ካለ የጾም ስድብ ይሁንላቸው በመህራችን አባታችን ቆሞስ ፍቅረ ማርያም ቆሞስ አባ ፍቅረ ማርያም መምህራችን የሰንበት ትምህርት ቤት አገልጋዮች ሁላችሁ እንደምን አላችሁ እንደምን ዋላችሁ አሜን አምላካችን እግዚአብሔር ስሙ የተመሰገነ ይሁን የደከማችሁ ይመስላል አምላካችን እግዚአብሔር ስሙ የተመሰገነ ይሁን አሜን የሰሩኝ እጆች የሚል ጽሑፍ ነው ማቀርብ ሁላችንም እናውቀው መጀመሪያው ሰው አዳም በእግዚአብሔር እጆች ተሰርቷል ከነዛ ከእግዚአብሔር እጆች ውጪ የሚሰሩ እጆች አሉ ወይ የሚሰሩ እጆች ያለንበት ምድር ትላንትና ሌሎች ሰዎች ነበሩባት አንዳንዶቹ ሰርተውላት አንዳንዶቹ ደግሞ አፍርሰዋት ይለዋል ጣፈንታው ነውና ያበቀለችውን አብልታ ያፈለቀችውን አጠጥታ ከሆዷ የወጣውን አልብሳ ያሳደገቻቸው ሁሉ ጥቂት ቀን አለንልሽ ይሏትና ይጠፉባታል ሁሉ ጊዜ የጋለ ሞት አይነት ስርዓት እንዲኖራት አድርገዋታል አንድ ወቅት ላይ የተመዘገበውን ታሪክ እናንሳና
ልንገራችሁ የኛም ታሪክ ያን ዘመን ታሪክ ነው ተብሎ መጻፉ ማይቀር በእናቱ ማህፀን ውስጥ እንዲኖር የተፈቀደለትን ጊዜ ጨርሶ አንድ ሕፃን ወደ ዓለም እንዲመጣ ወደ እናቱ ሔዋናዊ መልእክት መጣ ማለት ሁላችንም ወደ ዓለም ስንመጣ የቀደመን ብጥ በእናቱ ላይ የተፈጥሮ ሕጉን ጠብቆ መጣ ዓለም የተቀላቀልንበት ጉዞ የሚጀምረው በእናቶቻችን ምጥ ነው ጉዟችን የሚያበቃው ደግሞ ከሞት ጋር በመናደርገው ትግል በሚፈጠር ምጥ ነው በምጥ ጀምረን በምጥ እንጨርሳታለን ዓለም እንዲህ ናት መግቢያዋን ምጥ መውጫዋን ምጥ ታዲያ የዛሬው ባለ ታሪካችንም ሁላችንም በመጣንበት መንገድ ሊመጣ ግድ ነውና እናቱን አስጨንቆ ወደ ዓለም ሊመጣ ሲቃረብ የሴቲቱን ጭንቅ ብርቱ ያደረገባት ምን እንደሆነ ልንገራችሁ ሴቲቱ ብቻዋን የምትኖረው ከጎኗ ሆኖ ጭንቀቷን ሊጋራት የሚችል አንድም ዘመድ የላትም መከራን ለብቻ መሸከም በርግጥም ከባድ ነው ለነገሩ በሰውኛው ማለታችን ነው እንጂ ሰው ቢኖርስ ምን ያደርጋል በዘመድ የከበሩ በእውቀት የነጠሩ በሀብት የበለጠጉ ብዙዎች ሲሞቱ እናውቃለን አይተናል ይህች ሴት ግን ምንም እንኳን የሚታይ ምድራዊ ዘመድ ባይኖራትም እግዚአብሔር ከሰማይ ዘመድ ላከላት ቅዱስ ሚካኤልና ቅዱስ ገብርኤል የሚወለደው ሕፃን እንዲባረኩና እናቱን ከጭንቀቷ እንዲገላግሉ ተላኩ ከጎኗ ካሉ ጎረቤቶቿ ይልቅ ሶስተኛው ሰማይ የመጡ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል እርሷን ይቀርባሉ ሕፃኑ ተወለደ በመላእክቱም እጅ ተባረከ የሕፃኑ መባረክ ያላስደሰተው ሰይጣን ከጎረቤት ሄዶ ጠላት ቀሰቀሰ ባለጠጋው ጎረቤቷ እንደ ሄሮድስ በሽንገላ ላሳድገው ወደ ቤት ወሰደው ሕፃኑ ከዚህ ጊዜ ጀምሮ ወደሚያሳድገው አምላክ ቤት ተዛወረ ባለጠጋው ሊገለው ፈልጎ ሳያስበው ሁሉም ወደሚችል አምላክ እቅፍ አስጠጋው እሱ በሳጥን ውስጥ አድርጎ በባህር ጨመረው እግዚአብሔር ግን በብርሃን ሰረገላ አድርጎ በመላእክቱ ክንፍ አሻገረው ዮሐንስ ራእይ በራእይ እንዳያት ሴት ክንፍ ተሰጠው እንደ ኤልያስም የማደሪያ ዋሻ ተከፈተለት ሕፃኑ ሳይሞት ከባህር ወጣ እግዚአብሔር ባዘጋጀለትም መንገድ ማደጉን ቀጠለ ከባህር ተገኝቷልና ስሙ ባህራን ተባለ መከራውም ስም ሆነለት ሞቷል ብሎ ያሰበው ያባለጠጋ ለንግድ ሲሄድ ሕፃኑ ከሚያድግበት ስፍራ ደረሰ እሱ መሆኑንም እንዳወቀ ጊዜ ሳያጠፋ እንዲገድሉት ወሰነ የሚሞትበትን መንገድ የሚገልጠውን ደብዳቤ ጽፎ በእጁ ይዞ ወደሚገደልበት ስፍራ ላከው እግዚአብሔር ግን አሁንም ሞትን ከመንገዱ አራቀለትና ገዳዮቹ ልል ብለው እንዲድሩት አደረጋቸው እስካሁን ድረስ የተረኩላችሁ ሙሉ የሰውየው ታሪክ ነው እኔ እየነገርኳችሁ ይህንን ታሪክ ሁሉ ታሪክ እግዚአብሔር ያውቃል እንጂ ልጁ በፍጹም አያውቅም ዛሬ ማድረግ ያለበትን ያደርግ ነበር እንጂ የነገውን አያውቅም የትላንቱንም ማሰብ አይፈልግም ነበር ብቻ በዛሬው መንገድ ላይ እግዚአብሔር እንዲጠብቀው ተስፋ ያደርግ ነበር ወንድሜ ሆይ በአንተ ሕይወት ጉዞ ውስጥ ብዙ ያላወቅካቸው ፈተናዎች በእግዚአብሔር ጥበቃ እንዳለፍካቸው አስተውለህ ታውቃለህ ሳታውቀው ሞት ራሱን ረግጠው እንደተረማመድክስ ታውቃለህ ከጸናው መሬት ይልቅ ንፋስ በሚያንገላታው ለራሱ ተረጋግቶ መኖር ከሚችለው በማይችለው ባህር ውስጥ ላንተ መንገድ አዘጋጅቷል ወደምታድግበት ስፍራ ይወስድሃል ከምታውቀው ሳይሆን ከማታውቀው ሀገር ወገን መካከል መኖሪያን ያዘጋጅልሃል ሳታውቀው ከተጣልክበት ባህር እርሱ ራሱ መውጫውን ያሳይሃል የጥልቀቱ አይነትና መጠን ይለያይ ይሆናል እንጂ በባህር ያልተከበበ ሕይወት ፍጹም የለም እያንዳንዱ ስኬታማ ሕይወት ምስጢሩ ስትመለከት የመከራ ድምር ውጤት ነው አንተን ወደ ባህሩ ይጨመሩ እንድትሞት ፈልገው ቢሆንም እግዚአብሔር ግን አንተን በባህሩ ላይ ወደ ሌላ ሊያሻግር ፈልጎ ስጣል ዝም ይላል በጣለም ብታውቅ ኑሮ ታንጎራጎር ነበር እግዚአብሔር የተወህ መስሎ አይሰማህም ነበር ሰው ነህ እግዚአብሔር የሚሰራውን ዝም ብለህ ተመልከት አንተን ወደ ሌላ ድንቅ ሕይወት ለማሻገር መንገዱን በመከራ በኩል አደረገው ምናልባት አንተ የብሱን ልትመርጥ ትችል ይሆናል ግን ትልቅ የምትሆነው በባህሩ በኩል ያለፍክ እንደሆነ እስከፈለገው ቀንም በዚያ ያኖርሃል አሁንም አደራ ለሃለው የነገው መንገድህን ለእግዚአብሔር አደራ ስጥ
እርሱ ይመራሃል እጅ ላይ የገባውን ነገር ሁሉ በእምነት ጨብጠው እናፈርሰሃለን ብለው የገነቡ እንነቅልሃለን ብለው የተከሉ ስንቶች ናቸው አንዳንድ ጊዜ ጉዟችን እንደ ቁልቋል ያለ ነው ቁልቋል በተፈጥሮ ቆራጮች ካልቆረጡት አንድ ላይ እንደቆመ ሳይበዛ መቅረቱ ነው ቆራጮቹ ቆርጠው ሲጥሉት ግን እየበዛ ስር እየሰደደ ምድርን ይሞላታል መቆረጥም አንዳንዴ ለበጎ ይሆናል ማለት ነው ቅርንጫፍነት አውጥቶ ግንድ ያደርጋል ከጥገኝነት ለይቶ ዋና ያደርጋል ትዝ ካለ ቆራጮች ሳይቆርጥህ ድሮ ስር አንተን ይሸከምህ ነበር እንጂ አንተ ስሩን አትሸከመው ነበር ዛሬ ግን ቆርጠው የጣሉ ሲያልፉ አንተን ተሸካሚ ያደርጋል አንተም የታሰርክበት ገመድ ሲበጠስብህ የምታንጎራጉር ከሆነ የምታምነውን አምላክ በገመዱ አሳንሰዋል ማለት ነው ገመዱን ይቁረጡት ደብዳቤውንም ለሞት አድርገው ይጻፉት የተከፈተልህንም በር ይዝጉት የቀረበልህን ማዕድ ያንሱት የገነባኸውንም ያፍርሱት አንተ ሳታውቅ መቃብርን ይቆፍሩት መንገድህን በሾህ ይጠሩት ሐሳብህን በእጅ ብልጫ ይሻሩ አንተ ግን መን በየዋህነት እንደርግብ ተጠበቅ ያኔ የምታምነው አምላክ በጠላት እጅ ይገነባሃል በእሾህ ላይ ያስኬድሃል በተዘጋ በርም ደግሞ ያሳልፈሃል ገነት ውስጥ ስላሉ ነፍሳት ሰምተ ይሆናል ስለነሱም ደግሞ እንቀናለን የሚገርመው እያንዳንዳቸው በተጠይቃቸው ዓለም እየገፋች እዚህ እንዳደረሰቻቸው ዓለም እየገፋች ገነት እንዳደረሰቻቸው ይነግሩሃል ዓለምንና ክፋቷን ለመሸሽ ሲጓዙ ገነት ደረሱ ኢትዮጵያዊ እንደሆነ የሚነገርለት ሕፃኑ ዮሐኒ ያደረገው ካንድ ባህታዊ ጋር ስለነበር ዓለም ምን አይነት መልክ እንዳላት አያውቅም ነበር ባህታዊው አንድ ጠላት አለን ሰይጣን የሚባል ይለዋል መልኩ ምን አይነት ነው ሲለው ጸጉሩ ከትከሻው ላይ የወደቀ ከደረቱ ላይ ሁለት ጡት ያለው ይያለ ሴት አስመስሎ ይነግረዋል እንዲህ አይነት ሰው ካየ ጠላታችን ስለሆነ ገደልም ቢሆን ገብተህ አምልጥ ብሎት ነበርና ከለታት በአንድ ቀን እናቱ ልጇ በዚያ ገዳም እንዳለ ተሰማ ነበር እንጂ ከተወለደበት ቀን በስተቀር አይቷት አታውቅም ስለነበር ልታየው ስትመጣ ከሩቅ አይቷት አባቱ እንደነገረው የጠላቱን መልክ ይዛ ስላያት ወደ ኋላ ዙሮ ሲሮጥ በጥልቅ ገደል ውስጥ ተወረወረ ወዲያውኑ ስለ ቁርጥ ውሳኔው ክንፍ ተሰጥቶት በዚያ ወደ ብሔረ ሕያዋን በረረ እስካሁንም ከሄኖክና ኤልያስ ጋር የጌታ መምጣት በህይወት ሆነው ከሚጠብቁት እንዳንዱ ሆኖ በብሔረ ሕያዋን ይኖራል ብዙዎች ዓለምን ለመሸሽ በሚያደርጉት ሩጫ ሳያስቡት ከክርስቶስ መንግስት ገቡ ፈርዖን ክንዱን ባያበረታበት እስራኤል እንዴት የቃል ኪዳኑን ምድር ሊያስብ ይችላል እንዴት ባርነቱን ያመልጠዋል ከሰማይ የሚዘንብ መና የሚመገብ እስራኤል የግብጽን ዱባና ሽንኩርት እንደተመገበ ይቀራል ነበርምን ፈርዖንን ለማምለጥ ግብጽን ላለማየት በሚደረግ ሩጫ ውስጥ ባህር መክፈል ከአለት ላይ ውሃን ማስገኘት ልብስን እንኳን ባይኖር በደመና መሸፈን እግዚአብሔር ከሚያናግራቸው ሰዎች ጋር መጓዝ ከዚያም በላይ ነገሮችን ሁሉ ማድረግ ተቻለ እነዚህ ሁሉ መከራ የሚመስሉን እኛን ወደ ጥልቁ የሚወስዱን የሚመስሉን ሁሉ የምንሰራባቸው ወደ እግዚአብሔር መንግስት የምንቀርብባቸው ናቸው ከሚሰሩ እጆች አትሽሽ ወስብሐት ለእግዚአብሔር ተዋህዶ ንጽሕት ቅድስት እምነታችን ተዋህዶ ንጽሕት ቅድስት እምነታችን ኑሪ ለዘላለም ተከብረሽ በአምላካችን ተከብረሽ በአምላካችን ኑሪ ለዘላለም ተከብረሽ በአምላካችን ተከብረሽ በአምላካችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን
በእግዚአብሔር ስም እንደምን አላችሁ? እግዚአብሔር ይመስገን። ድምጼ ይሰማል አለ? እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አሜን። የአሜሪካ ግጥም የአሜሪካ ግጥሞች የተጻፈ ነው። ይቅርታ ለስህተትም ካለ ይቅርታ አስቀድሜ እጠይቃለሁ። አንቺ የዋ የማትጠፊ ከአንደበቴ ምነው ጠላትሽ በዛ ከበበሽ ወንበዴ የካህናት የመነኮሳት ማፍራ እርስቴ ምነው ቀሰሩብሽ የሰንበቷ ቤቴ የልጅነት ጣፋጭ አንደበቴ ፈጣሪን ማሰባ በጉብዝና የመንፈሳዊ ሕይወት መሰረቴ ምነው ቀኑብሽ እንደ ናቡቴ ለምን አዩሽ ለምን አደኑሽ ለምን ስለተሳሉ ወንጌል ሰባኪ ነን ብለው ካመኑ በቃሉ እንዴት ሳይፈሩ እንዴት የድፍረት ቃል አፈሩ እንዴት ቆሙ ከደጁ ይኸውም እግዚአብሔር ይፍታ እያሉ መስቀል ሲያሳለሙ ምናሽ አንቺ ጎጆ ያስተማርሻቸው ሀሁ መደብ ወድበሽ መድረክ ሰርተሽ ለራስሽ ጋዜጣ ለብሰሽ እነርሱ ነጭ አለብሰሽ የሾምሽ ሲከዱሽ ምናሽ አንቺ እስኪ ንገሪኝ ትዕግስቴ ሳያልቅ እስኪ አሰሚኝ ድሮስ ማን ላይ ቀናብሽ ላይፈርስሽ የማይሰራ ቀን ከሌት ሰላምሽን የሚነሳ ክንፎችሽን ቀነጣጥሶ እንዳትበሪ የሚተጋ ስንቱ አለ የእናት ጡት ነካሽ ገለባ ኪፉ በገንዘብ ልቡ በክደት የሰባ በግለከንቱ ደስ የደረበ ካባ ኃጢአት ሰርቶ ኃጢአት የሚያሰራ ስንቱ አለ እኮ ወፈፌ የሚጋፋፋኝ ስድብ እንዲወጣ ካፌ ግና በልጆችሽ ኮራው ላሳፈሩት አራጥቃ ብርሃንሽን ላበሩ እንደ ጨረቃ ትዕግስትሽን ላሳዩ እስኪ ተናነቀኝ እንባ እልል አልኩ እንደ መቅደላዊቷ ጠላቶችን በፊቴ ለመታ ድሮስ ባገባቸው እንጂ አንቺ አዝመራ የክፉ ቀን ማየው ጎተራ አይደርሱ ነበር ካንቺ ስፍራ ቀን ሆኖ ነው የፈተና የሚለይበት ስንዴው ከገለባ የክርስትና ሕይወት አውድማ ስማ አንተ የውጭ አልጋ የቤት ቀጋ እንኳን እኛ ጌታ ተፈትኗል በጠራራ ፍቅሩ ይዞን እንጂ አንተን እኛን ፈራ መንፈሳዊ ኃይል ሆኖ እንዴት የትና ገንዘብ አድርገን ነው የድንግልን ስራ እስከ ዛሬ ዝም ያለው በይሉኝታ ዛሬ ግን በቃ አራጥቃ መንገዱን አትሳት ንስሐ ግባ ትንሽ ብታይ ነው ብናኝ አዋራ ከቶ አይፈርስ መደቧ አትብረር እንደ ቁራ ተመከር ተው ንስሐ ግባ ለማይሆን አትድከም በቃ ተመለስ ስደቱ ይብቃ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር Thank you.
ክርስቲያን ማንቀውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ